الحمد لله رب العالمين حمدا يوافي نعمه ويكافي مزيده وصلى الله وسلم وبارك على نبينا محمد وعلى آله وأصحابه ወንድሞች እህቶች ትልቅ መልካም ነገር አሳልፈናል ወርሃ ረመዳንን የሚያህል ሁሉም በየፊናው በዒባዳው በዚክሩ በዱዓው በሰደቃው በዑምራው በተለያዩ ኸይር ስራዎች ተጠምዶ ትንሽ ዘረት ኢማን ያለው ሁሉ በአቅሙ ልክ በጎ እየሰራ እንደቆየ ይታወቃል። ይህን አላህ ይቀበለን። ኢኽላስ ያለው ስራ አላህ ያደርግልን። በእርግጥ እንደዚህ አይነት መልካም አጋጣሚዎች ሲኖሩ ዒባዳ ላይ መጽናት የአቅማችንን መረባረብ አስፈላጊ ነገር ነው። የተመረጡ ጊዜዎችን አላህ የሰጠንም እነዚያን እድሎች ተጠቅመን ከኃጢአታችን እንድንጸዳ በኸይር ስራ እንድንሳተፍ በትንሽ ነገር ብዙ ሊከፍለን ፈልጎ ሊታረቀን ፈልጎ ነው። ይሄ ትልቅ ነገር አሳክተን ስናጠናቀቅ ምስጋና ያስፈልገዋል። ወለቱከብሩ ላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን ይላል ስለ ጾም የሚናገረው አያ ላይ። ታመሰግኑም ዘንድ ይፈለጋል። በጎ ነገር ሲሳካ አልሐምዱሊላህ ማለት ነው። ግን የዒባዳ ምስጋናው ቀጣይ ዒባዳ መስራት ነው። እንደዚያ እንደ ረመዳኑ ኢዕቲካፍም እየገባን ሙሉ ለሙሉ ጠንክረን ባይሆንም ከዋነኛዎቹ የዒባዳ መስኮች ላይ መጥፋትና ከናካቴው መሰወር ደግሞ ይሄ የእርቅ ምልክት አይደለም። ወደ አላህ ኢቅባል ካደረግክ በኋላ አላህ ወደ አንተ ኢቅባል ካደረገ ወደ አንተ በረሕመቱ ከዞረ በኋላ እንደገና መሸሽ ከእርቅ በኋላ ጸብ ፍለጋ ነው የሚሆነው። ስለዚህ ዋና ዋናዎቹን ቢያንስ 5 አውቃት ሰላት አዛኑም አልተቀየረ ረክዓውም አልተቀየረ ሁሉ ነገሩ ያው ነው። አጥብቀን መስገድ ይጠበቅብናል። ከማዕሲያ ደግሞ ግማሹን ልተው አይባልም። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ኢዛ አመርቱኩም ቢሸይእን ፈእቱ ምንሁ መስተጣዕቱም ወኢዛ ነሀይቱኩም ፈንተሁ። አንድ ነገር ካዘዝኳችሁ የምትችሉትን ስሩ። ትእዛዝ በአቅም ልክ ነው። ክልከላ ግን አቅም አይጠይቅም። እንተሁ ማቆም ነው። ሰው ዚና ለመተው፣ ኸምር ለመተው፣ ውሸት ለመተው፣ ማታለል ለመተው አቅም አያስፈልገው። ሁሉም ሰው ይችላል። ስለዚህ መጥፎን ነገር ከቻላችሁ ተው አይደለም ያለው፣ ማቆም ብቻ ነው። ወኢዛ ነሀይቱኩም ፈንተሁ። በረመዳን ሰበብ የተውናቸው ነገሮች ካሉ ሌላ ጊዜ እንደተውን መቅረት ነው ያለብን። ዳግም ረመዳኑንም አላህ እናገኝ ያድርገን። ይሄ ዒባዳ ላይ መጽናት የሚባለው ነገር አላህ ደጋግሞ የሚያዘው ትልቅ አጅርም ቃል የገባበት አላህ ነው ጌታችን ብለው በዛው ላይ የጸኑ ሰዎች በመቃብራቸው የጭርታው ቀን ዘመድ፣ ወገን፣ ጓደኛ፣ ባለቤት ማንም ተለይቶ ብቻህን የአፈር ጉድጓድ ውስጥ በምትሆንበት ጊዜ ጎብኚዎች ሆነው ይመጣሉ። ተተነዘሉ ዐለይሂም አልመላኢካ። በጣም ሰው አጫዋች በሚያስፈልግበት ጊዜ ሱብሓነላህ እስቲቃማ ሲኖርህ ያን ጊዜ ምን ይላሉ? ተተነዘሉ ዐለይሂም አልመላኢከቱ አላ ተኻፉ አብሽሩ አትፍሩ፣ ወደፊት ያለው ብሩህ ነው። ወላ ተሕዘኑ አትተክዙ፣ ወአብሽሩ ቢልጀነቲ አለቲ ኩንቱም ትውዐዱን። ያቺ ትቀጠሯት የነበረችው ጀነትም ቃል የተገባችላችሁ አለች፣ አይዟችሁ፣ እዚህ የተወሰነ ጊዜ ትቆያላችሁ እንጂ የፍርዱ ቀን ጀነት ትገባላችሁ ብለው ከወዲሁ እያበሰሩ እያጫወቱ ጭርታ እንዲወጡ ያደርጓቸዋል። ለማን? እስቲቃማ ላላቸው ሰዎች። ሲመቻቸው ሰግደው አይመቸንም ሲሉ ደግሞ የሚተውት አሉ። ሁሉም ሰው ይመቸዋል። በአቅሙ ዒባዳ ማድረግ ይቻላል። ምንም ከባድ ነገር ሆኖ አይደለም። ስለዚህ እዚህ ላይ እንጽና የሚል መልእክት ነው ያለኝ። መቼስ የዒባዳን ሐላዋ የቀመሰ ሰው፣ ቁርአን የጣመው ሰው ቁርአንን ዘግቶ ሲያበቃ የከርሞ ሰው ይበለን አይልም። ሶላት የጣመው ሰው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት 7 በአላህ ጥላ ስር የሚቀመጡ አሉ አሉና ከሰባቱ አንዱ ማን ነው? ወረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ። ልቡ ከመስጂድ ጋር የተንጠለጠለ ልቡን መስጂድ ሰቅሎት ሄደ ማለት አለ። ናፍቆት አለው። እዛ ስራው ቦታ ሆኖ ሰላት ደረሰ፣ ኧረ ጀማዓ እንዳያልፈን። ይሄ
አላህ የታረቀው አላህ የወደደው ሰው ነው። ይችን ዱንያዋን ለጊዜው እንደሆነ ያውቃል። ቋሚው ያኛው እንደሆነ ስለሚያውቅ ቀልቡሁ ሙዓለቅ ቢልመሳጅድ ይሄን አላህ በጥላ ስር ያስቀምጠዋል። እስቲቃማ ያላቸውን ሰዎች መላኢካዎች ያጫውቷቸዋል። በሌላም አንቀጽ ኢነ الذين قالوا ربنا الله ثم استقاموا فلا خوف عليهم እነሱ ላይ ምንም ሽብር የለባቸው ጭንቀት የለባቸው ولا هم يحزنون اولئك اصحاب الجنه የጀነት ሰዎች ናቸው خالدين فيها جزاء بما كانوا يعملون። ይሄ ያስፈልገናል። በተለይ ደግሞ ፊትና በሚበዛበት ጊዜ ዘመናችን እንግዲህ አሁን ጦርነት የሆነ ቦታ ስለተጀመረ ሳይሆን ከተወለድን ጀምሮ ጦርነት የሌለበት ቀን ሚዲያ ከፍታችሁ ሰው ተገደለ የሚባል ያልሰማችሁበት ጊዜ አለ። ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ምልክት ብለው ከጠቀሷቸው መካከል አንዱ ወየክثሩ الحرج መተራረድ ይበዛል። قالوا وما الحرج يا رسول الله قال القتل في صحيح البخاري ومسلم الحديث لهم عند حديث لا يدري القاتل فيما قتل والمقتول فيما قتل ገዳይ ለምን እንደገደለ ሟች ለምን እንደተገደለ የማያውቅበት ዝብርቅርቅ ያለ ፊትና ይመጣል ብለዋል። አላህ ይጠብቀን። በእንዲህ አይነቱ በላእ ላይ አንድ ቦታ ላይ ችግር ሲፈጠር ነገሌና ገሌ ናቸው ተጣሉት የሚባል አይደለም። የአሁን ዘመን እንትን ድሮ ምናልባት ከብዙ ዓመታት በኋላ ነው ከጸሐፊዎች መረጃ የምትሰማው። ዛሬ ግን አንዷ ጫፍ ላይ ኮሽ ስትል ሌላውንም ይነካል። ያየነው አይደለም ተጨባጭ እኛ ላይ ያለውን ተጽዕኖ። ይሄ ማለት ምንድነው? አላህ Subhanahu Wa Ta'ala ሰዎች አመጽ ስላበዙ ገሌና ገሌ ስለተጣሉ ገሌ ስላለ ሳይሆን አመጽ ስላበዙ ከፊሉን በከፊሉ እየመታ وكذلك نولي بعض الظالمين بعضا እኛም ከዚያ ሩቅ አይደለም። ከማዕሲያ ጽዱ ነኝ የሚል ሰው ደንበኛው ሽታም ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ናቸው የነገሩን ኩሉ ኢብኒ አደም خطاء وخير الخطائين التوابون የሰው ልጅ ሁሉ የአደም ልጅ ሁሉ ስህተተ ብዙ ነው ይሳሳታል አይደል كثير الخطأ ነው። በጣም ግድፈታችን የበዛ ሰዎች ነው። በኖርማል እንኳን ደግሞ ሙእሚኖች ሆነን እንኳን ጨርሰን አንጸዳም። አንድ ወቅት ብንጸዳ ሌላ ጊዜ ይቆሻል። አሁን ደግሞ ሰው ማዕሲያን በአደባባይ በገሃድ እንደ ማዕሲያ ነው ብሎ ማሰብ እንኳን ኋላ ቀር በሚባልበት ደረጃ ነው። ዚና መብት ሆነ፣ ኸምር መብት ሆነ፣ ትላልቅ ዓለም አቀፍ ተቋሞች የሚከራከሩልን ሊዋጥ መብት ሆነ ያለ ተጨባጭ ነው። በዚህ ሁኔታ ላይ እንደው አላህ ሐሊም ስለሆነ ሰቡር ስለሆነ ነው እሳት ያልዘነበው። እንደኛ ማዕሲያ ምን ያስፈልገናል ታዲያ? ቢያንስ ለአኺራችን እንድንድን ከዱንያችንም ላይ በላ አላህ እንዲወገድ ጥፋተኛ ነን አምነናል። ከአንተ በስተቀር መሸሻ የለንም። ላ መልጃ ወላ መንጃ ሚንከ ኢላ ኢለይክ ከአንተ አምልጠን አፈትልቀን የትም መሄድ አንችልም። الملك ملكك والعز عزك والمجد مجدك والعظمة عظمتك وأنت على كل شيء قدير كل نجر بجهل يقرب لنا ጌታዬ ብለን ወደ አላህ መመለስ ያስፈልገናል። እኔ ነኝ ጥፋተኛው ማለት ያስፈልጋል። ምናልባት በእኔ ሰበብ አላህ Subhanahu Wa Ta'ala በላ እንዳያወርድ ብሎ ማሰብ ያስፈልጋል። እንዲህ አይነት ሩህ ስትኖር አላህ Subhanahu Wa Ta'ala ይሄን ያክልማ ወደ እኔ ከተመለስክ አብሽር ብሎ እርቁን ያመጣል። አበጀሁ እያለ እንዴት ነው አላህ ርቁን ያመጣው? ማዕሲያው ላይ ደግ አደረኩ አይነት በአንደበቱም ባይል በተግባሩ ማለት ይቅብል ዳኢማ ወደዛው ዝም ብሎ ይሄ ዋቂዓችን ያ ሙስሊም ነን የምንለው ላ ኢላሃ ኢላላህ የምናምነው ምን አይነት ነገር ነው እየሰራን ያለነው? በቤታችን፣ በንግዳችን፣ በአኗኗራችን፣ በምላሳችን አጠቃላይ ተግባራችን በትክክል ነው የሙእሚንን ሁኔታ ይመስላል ወይ ብለን ስናስብ ወደ ራሳችን መለስ ብለን ብዙ ነቅስ ነው ያለብን። ስለዚህ አላህ Subhanahu Wa Ta'ala እብትላአቱን እያመጣ ነው ያለው። ተضرع ያስፈልገናል፣ ተውባ ያስፈልገናል። ሪዝቅም የሚያጥረው በየቦታው ነዳጅ እየተሰለፍን ነው። ለስንት ቀን ነው አታውቀው። ከነገ በኋላ ምንድን ነው የሚበላ የሚጎረስ የሚጠጣም ሊጠፋ ይችላል። እየመጣ ያለው ነገር ከባድ ነው። ማንንም አትወቅስም። አላህ ሲቆጣ የፈለገውን ነው የሚያነሳው። ከፈለገ ሰማይን አታዝንብ ይላል። አሽራጥ الساعة ምልክት አንዱ ይሄ ነው። ከፈለገ ምድርን አታብቂ ይላል። ከፈለገ ደግሞ
ምንድነው ያለ አው ይልቢሰኩም ሺያዓን ወዩዚቀ بعضكم بأس بعض ወይ ደግሞ ቡድኖች አርጎ ይከፋፍላችሁና ከፊሉን በከፊሉ ጥንቻ ይደቁሰዋል አንዱን ባንዱ ላይ ይሰልጠዋል ዘመድ ወንድም አላሁ አክበር እያለ ሁሉ ይገዳደል እንደ ሰው ያያችሁ ዓለም ላይ ያለ ይሄ ምንድነው መሰበብ نحن السبب ሌላ ምንም ሰው የለም እኛ ነን ጥፋቱ የኛ ነው ይቅር በለን ብሎ ወደ አላህ መመለስ ጎደሎ ነው እኛ ዘንድ ጉድለት አለብን እኛ ዘንድ የቀጠልን ያለው አንዱ ካንዱ ጋር ሲጣላ የሚያስታርቅ ሳይሆን መሳሪያ የሚያቀብል ነው ያለው በትናንሿም እንደዚህ በየመንደሩ ለሰው ሲጣላ ያስታርቃል አንዱ ላይ በዚህ ትሪኮ ታሸንፋለህ እንዲህ ብታረግ እኮ ልክ ታስገባዋለህ ፊተን ወሽሩ ማዕሲያው በጣም በዝቷል እየፈሰሰ ነው ያለው በዚህ ሁኔታ ከዚህ የባሰ ቢመጣ በጣም ምንም ከለክለው ነገር የለም ማንንም መውቀስ አንችልም እኛ ሆነ አላህ عز وجل ሰሃቦችን አንድ ስህተት ተሳሳቱ የኡሁድ ዕለት 50 ሰሃቦችን ኡሁድ ተራራ ላይ ቁጭ አደረጓቸውና አልቀን ወፍ ስጋችንን ሲበላ ብታው እንኳን አትንቀሳቀሱ አላቸው አሸንፈው ጠላታቸውን ያሳደዱ መሄዳቸውን ሲያው ገኒማ ሊያልፍብን ነው ምርኮ ይቀርብን ነው እንሂድ ብሎ ከ50ዎቹ 41ዎቹ ሄዱ እቺ አንድ ስተት አለች ከዛ በኋላ ኻሊድ ኢብኑ ወሊድ የካፊሮች ጦር መሪ ነበርና ጀርባቸው መጋለጡን ሲያይ አጣጫውን ጥፍ አርጎ ከኋላ መጥቶ ዘጠኞቹን ጨረሰ ወደፊት እየሄዱ ያሉትን ከኋላ ከበባቸው ከፊት ጠላት ከኋላ ጠላት እዚህ መሐከል ነው እንግዲህ እነ ሐምዛ የተገደሉት እነ ሙስዓብ ኢብኑ ዑመይር كبار اصحاب النبي صلى الله عليه وسلم شهيد 7 ሰው አጡ በብዙ ጥረት ወደ እስላም የመጡ ቁርጥ ቀን ልጆች ሰባዎቹ ሸሂድ ሆኑ الله من قال أولما أصابتكم مصيبة قد أصبتم مثليها قلتم أن هذا مكراس تقطماتችሁ ጊዜ እናንተ የሷን ሁለት ተጠፍ ጠላታችሁ ለአድርሳችሁ የነበራችሁ ሆኖ የኡሁድ ለት 70 ካፊር ተገድሎ 70 ማርከው ነበር 140 ነው የበድር 140 ትርፍ ነበር አሁን ደግሞ 70 ኪሳራ መጣ ይሄን አድርጋችሁ አላህ ረድቷችሁ ለድል አብቅቷችሁ የነበረ ጊዜ ለምን ነበር ያገኛችሁ ዛሬ ደግሞ ችግር ሲመጣባችሁ ለምን መጣ አላህ ለምን ነው የማይረዳን ትላላችሁ እንዴ ቁል ሁወ من عند انفسكم ይሄማ ከናንተ ከራሳችሁ የመጣ አመጻችሁ ተኮረኮማችሁ አደብ እንድትይዙ በመናምጸው አመጽ ዋጋ እናገኛለን በሪዝቃችን ላይ በቤተሰባችን ላይ እንዲሁ ደግሞ ከፍ ሲል ዓለም አቀፍ ሀገር አቀፍ መከራዎች ይመጣሉ በየቦታው ፊትና ለምን ይመጣል ሰዎች ደግሞ ችግር ሲመጣ መፍትሄ የሚፈልጉት በራሳቸው ዘዴ በፖለቲካቸው በጥበባቸው በመናቸው ይሞክራሉ አንዱ ብልጥ ሆኖ ሌላውን አሽመድብዶ ለመቆየት ይጥራል ይሄ የመጣው ከአላህ ነው አላህ ደግሞ ይሄን ያመጣው እኛን ሊያጠቃ ስለሚፈልግ አይደለም አላህ ደግ ጌታ ቸር ነው እኛ ስላመጽን ሊያሳየን ትንሽ ነገር ظهر الفساد في البر والبحر ليذيقهم بعض الذي عملوا له كسروا ትንሹ ሊያሳያቸው لعلهم يرجعون ምናልባት ያችን ሲያው ይመለሱ ከሆነ ነው እንመለስ ይሆን ከኛ የሚፈልገው ይሄ ነው ወደ አላህ እንመለስ ዱዓ እናብዛ አሁን ዒባዳ